በየቀኑ የምትጠቀሟቸው ውድ የፊት ክሬሞች ውጤት አልባ የሆኑ ነው? ምናልባት ችግሩ ያለው በቆዳው አይነት ላይ ሳይሆን በየቀኑ በምታደርጓቸው ሳናውቃቸው በሚጎዱ ልማዶች ውስጥ ሊሆን ይችላል። ምናልባት እርስዎም እንደ ብዙ ሰው ብጉር፣ ድርቀት ወይም የቆዳ መሸብሸብ አጋጥሞት ከሆነ ምናልባት ይህ ቪዲዮ የእርስዎ የመጨረሻ መፍትሄ ሊሆን ይችላል። እነዚህን 7 ልማዶች ካላቆሙ የቱንም ያህል ውድ ምርት ቢጠቀሙ ቆዳው መሻሻል አይችልም። በዚህ ቪዲዮ መጨረሻ ቆዳውን አሁን ካለበት ሁኔታ እንዴት ማዳንና የተፈጥሮ ብርሃኑን እንዴት መመለስ እንደሚችሉ ከነመፍትሄው ይረዱታል። በተለይ ቁጥር 6 ላይ የምጠቅሰው ልማድ ከብዙ ሰዎች ቆዳ ላይ ችግር የሚፈጥረው ዋናውና ያልታወቀ ምክንያት ነው። ወደ 7ቱ ልማዶች እንግባ። አንደኛ፣ ዘግይቶ መተኛት። እንቅልፍ ለውበት የሚባለው አባባል ሳይንሳዊ እውነታ አለው። እርስዎ በሚተኙበት ጊዜ ሰውነትዎና ቆዳው የጥገና ስራቸውን በከፍተኛ ፍጥነት ያከናውናሉ። በዚህ ወቅት የቆዳ ሴሎች በፍጥነት ይባዛሉ፣ የደም ዝውውርን ይጨምራል፣ እንዲሁም ቆዳው የቀን ውሎውን ጉዳት ለመጠገን ይንቀሳቀሳል። ዘግይቶ መተኛት ግን ይህን ወሳኝ ሂደት ያቋርጠዋል። በቂ እንቅልፍ ስታጣ ሰውነትህ ኮርቲዞል የተባለውን የጭንቀት ሆርሞን በብዛት ይለቃል። ይህም ኬሚካል የቆዳህን ኮላጅን ያዳክማል። ውጤቱም በአይን አካባቢ ጥቁረት፣ የቆዳ መድረቅ፣ የፊት መሸብሸብና ያለ ጊዜው የሚታይ የእርጅና ምልክቶች ናቸው። ስለዚህ ቆዳ በራሱ እንዲጠገን እድል ስጠው። በቀን ቢያንስ ከ7 እስከ 8 ሰዓት ጥራት ያለው እንቅልፍ መተኛት ለቆዳህ በጣም አስፈላጊ ነው። ዛሬ ማታ ስልክህን ቀደም ብለህ በመዝጋት ለቆዳህ ጤንነት ጥልቅ ለውጥ ጀምር። አሁን ደግሞ ወደ ሁለተኛው ነጥብ እንለፍ። ሁለተኛ፣ ፊትን በእጅ መንካት። ይህ በጣም የተለመደ ነገር ነው፣ ነገር ግን የቆዳህ ትልቁ ጠላት ሊሆን ይችላል። በየቀኑ የምንነካቸው ነገሮች፣ ስልኮች፣ የበር እጀታዎች፣ ገንዘብና ኮምፒውተሮች የባክቴሪያዎችና የቆሻሻዎች መናኸሪያ ናቸው። እነዚህን ነገሮች ከነካም በኋላ እጃችንን ሳንታጠብ ፊታችንን ስንነካ እነዚያን ባክቴሪያዎች በቀጥታ ወደ ቆዳ ቀዳዳዎች እናሳልፋቸዋለን። በተለይም ብጉር ካለብህ ብጉሩን መንካት፣ መቆንጠጥ ወይም መጭመቅ የከፋ ስህተት ነው። ይህ ባክቴሪያውን ወደ ውስጥ ጠልቆ እንዲገባ በማድረግ ኢንፌክሽኑን ያባብሰዋል። እንዲሁም ከባባድ ጠባሳዎችና ጥቁር ነጠብጣቦችን በቆዳህ ላይ ይተዋል። ስለዚህ ቆዳህ እንዲጠራ ከፈለክ በተቻለ መጠን እጅህን ከፊትህ ማራቅን መልመድ አለብህ። ፊታችንን መንካት የሚያስፈልገን የቆዳ እንክብካቤ ምርቶችን ስንቀባ ብቻ መሆን አለበት። አሁን ወደ 3ኛው ነጥብ እንሂድ። 3ኛ፣ በቂ ውሃ ለመጠጣት። ብዙ ጊዜ የምንረሳው ትልቅ እውነት ውበት የሚጀምረው ከውስጥ መሆኑን ነው። ቆዳችን የሰውነታችን ትልቁ አካል እንደመሆኑ መጠን በትክክል እንዲሰራና ጤናማ ሆኖ እንዲታይ ከፍተኛ የውሃ ፍላጎት አለው። ሰውነትህ በቂ ውሃ ካላገኘ ቆዳህ መድረቅ፣ መገርጣት ይጀምራል። የቆዳ የመለጠጥ ባህሪ ስለሚቀንስም ቀጫጭን መስመሮችና ያለ ጊዜ የሚመጡ መሸብሸቦች በግልጽ እንዲታዩ ያደርጋል። ልክ እንደደረቀ መሬት ቆዳህም ጥማቱን በፊት ላይ ያሳያል። በቂ ውሃ መጠጣት ቆዳህ እንዲለጠጥ፣ እንዲለሰልስና ያንን የምንመኘውን ተፈጥሯዊ ብርሃን ወይም ግሎ እንዲያደርግ ያደርገዋል። ስለዚህ በቀን ቢያንስ 8 ብርጭቆ ውሃ መጠጣትን ልማድ አድርግ። ቆዳህ እንዲያንጸባርቅ ከፈለክ ጥማቱን ዛሬውኑ ቁረጥለት። አሁን ደግሞ ብዙዎቻችን ስለምንረሳው 4ኛ ነጥብ እንለፍ። 4ኛ፣ የፀሐይ መከላከያ ወይም ሰንስክሪን አለመጠቀም። ብዙዎች የፀሐይ መከላከያ የሚያስፈልገን ፀሐይ በጣም በበረታችበት ሰዓት ወይም በባህር ዳርቻ ስንሄድ ብቻ ይመስላችኋል። ነገር ግን ይህ ትልቅ ስህተት ነው። ቆዳን የሚጎዱት የአልትራቫዮሌት ጨረሮች ደመናን አልፎ ተርፎም በመስኮት በኩል ወደ ውስጥ ሊገቡ ይችላሉ። እነዚህ ጨረሮች የቆዳችንን ዲኤንኤ በማጥቃት ለቆዳ ካንሰር፣ ለጥቁር ነጠብጣቦች እና ያለ ጊዜው ለሚመጣ እርጅና ዋነኛ መንስኤዎች ናቸው። ስለዚህ ቆዳህ ረጅም ጊዜ ወጣት ሆኖ እንዲቆይና ከጉዳት እንዲጠበቅ ከፈለክ በየቀኑ የፀሐይ መከላከያ መቀባትን አትርሳ። ይህ ለቆዳህ ማድረግ የምትችለው ምርጡ ኢንቨስትመንት ነው። አሁን ወደ 5ኛውና በጣም ጣፋጭ ወደ ሆነው አደጋ እንለፍ። 5ኛ፣ ከፍተኛ የስኳር መጠን መመገብ። የምንመገበው ምግብ በቀጥታ ፊታችን ላይ ይታያል። በተለይ ጣፋጭ ምግቦችና መጠጦችን አብዝቶ መመገብ ለቆዳችን ጤንነት ትልቅ ፈተና ነው። ብዙ ሰዎች ስኳርን ከክብደት መጨመር ጋር ብቻ ያያይዙታል። ነገር ግን የቆዳ ዋነኛው ጠላትም ጣፋጭ ነገር ነው። ከመጠን በላይ ስኳር ስንመገብ በደማችን ውስጥ ያለው ስኳር ከፕሮቲን ጋር በመቀላቀል ግላይኬሽን የሚባል ጎጂ ሂደት ይፈጥራል። ይህ ሂደት ቆዳችን እንዲወጠርና ወጣት ሆኖ እንዲታይ የሚያደርገውን ኮላጅን እና ኢላስቲን የተባሉ ፕሮቲኖችን ያጠቃል። እነዚህ ፕሮቲኖች ሲዳከሙ ቆዳህ ጥንካሬውን ያጣል። ይህም ያለ ጊዜው ለሚመጣ መሸብሸብ፣ ለቆዳ መላላት እንዲሁም ለብጉር መባባስ ምክንያት ይሆናል። ባጭሩ ስኳር ቆዳው በፍጥነት እንዲያረጅ ያደርገዋል። ስለዚህ ጣፋጭ ምግቦችንና ሶዳዎችን በመቀነስ ለቆዳው ትልቅ ስጦታ ይስጡት። ቆዳህ እንዲያመሰግንህ ከፈለክ ከአርቲፊሻል ስኳር አርቀው። አሁን ደግሞ ወደ 6ኛውና ብዙም ወደማይጠበቀው ነጥብ እንለፍ። 6ኛ፣ በአፍ መተንፈስ።
ይህ ብዙ ሰው ፈጽሞ የማይጠረጥረው የቆዳና የፊት ውበት ጠላት ነው። አብዛኞቻችን ስንተኛ ወይም ትኩረት ስናደርግ ሳናውቀው በአፋችን ልንተነፍስ እንችላለን። ነገር ግን አፍ መተንፈሻ ሳይሆን መመገቢያ መሆኑን መዘንጋት የለብንም። በአፍ መተንፈስ የአፍንጫችንን ተፈጥሯዊ አየር የማጣራትና የማርጠብ ስልት ስለሚዘል አፍ እንዲደርቅና በከንፈር ዙሪያ ያለው ቆዳ እንዲሰነጣጠቅ ያደርጋል። ከረጅም ጊዜ አንጻር ደግሞ የፊት ጡንቻዎች እንዲላሉ፣ መንጋጋ እንዲሰምጥና የፊት አወቃቀር እንዲለወጥ በማድረግ ፊታችን የድካም ስሜት እንዲላበስ ያደርገዋል። በአንጻሩ በአፍንጫ መተንፈስ ፊቶ ይበልጥ የተስተካከለና ጤናማ እንዲሆን ይረዳል። ስለዚህ ንቁ በሆኑበት ወቅትና ስታርፍ ሁል ጊዜ አፍንጫህን ለመጠቀም ተለማመድ። አሁን ደግሞ ወደ መጨረሻውና ወሳኙ ሰባተኛ ነጥብ እንለፍ። ሰባተኛ የፊት ምርቶችን አብዝቶ መጠቀም። ብዙዎቻችን የተለያዩ ቅባቶችና ክሬሞችን ባከታተልን ቁጥር ፈጣን ለውጥ የምናገኝ ይመስለናል። ነገር ግን በቆዳ እንክብካቤ ረገድ ይበልጥ በበዛ ቁጥር ይሻላል የሚል መርህ በፍጹም አይሰራም። በጣም ብዙ ኬሚካሎችን በአንድ ላይ መቀላቀል የቆዳውን ተፈጥሯዊ መከላከያ ወይም ስኪን ባሪየር ሊያበሳጭ፣ ሊያቀላ እንዲሁም ለኢንፌክሽን ሊዳርግ ይችላል። ቆዳ ከመጠን በላይ ሲጫን ራሱን የመከላከል አቅሙ ይዳከማል። ስለዚህ የቆዳህን አይነት ለይ እና ጥቂት ነገር ግን ውጤታማ የሆኑ ምርቶችን ብቻ ተጠቀም። ቆዳ የሚያስፈልገው ብዛት ሳይሆን ጥራት ነው። እነዚህን 7 ስህተቶች ዛሬውኑ ማረም ከጀመርክ በቆዳህ ላይ የሚመጣውን አስደናቂ ለውጥ ለማየት ብዙ ጊዜ አይፈጅብህም። ውበት ውድ ምርቶችን መግዛት ብቻ ሳይሆን ቆዳችንን የሚጎዱ ልማዶችን የማስወገድ ጥበብም ጭምር ነው። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ በማድረግ ድጋፍህን ግለጽልኝ። ለወዳጅ ዘመዶችህም አጋራቸው። ለቆዳና ለጤናው የሚሆኑ ተጨማሪ መረጃዎች እንዲደርሶት ደግሞ ሰብስክራይብ ማድረግዎን አይርሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።